እንዴት አመሻችሁ? ይሰማል? ይሰማል። በጣም ነው እግዚአብሔር ይመስገን። እሺ እሺ። ምናልባት የሚመጡና ጆይን የሚያደርጉን ካሉ ያው አድሚት እያደረግናቸው እንሄዳለን። ሰዓታችንን ለመጠቀም ዌልካም ማለት እፈልጋለሁ ሁላችሁንም። ያው ዛሬ የመጀመሪያው ቨርቹዋል ሚቲንጋችን ነው የሚሆነው። በጣም ትንሽ ሰው ነው ያለው። ቤዚካሊ ማይ ኤክስፔክቴሽን ዋዝ ላይክ ሁሉም አትሊስት ይገኛል ብዬ አስቤ ነበር። ያው እንግዲህ ዛሬ የተገናኘንበት የተወሰነ አጀንዳዎችን ይዣለሁኝ እኔ ቤዚካሊ ግን በኋላ በደንብ ልናሰፋቸው እንችላለን። ምናልባት የሚቀጥሉትን 45 ደቂቃዎች ዲስከስ የምናደርግባቸው ነገሮች ይኖራሉ ማለት ነው። ያው ሪሌትድ ቱ አይዲኤልቲ ማለት ነው፣ ኢንስትራክሽናል ዲዛይን ለርኒንግ ቴክኖሎጂ። ያው እንግዲህ ራሴን ለማታውቁኝ ለማስተዋወቅ አይታችኋል፣ ኮርሱን ሁላችሁም ጀምራችኋል ብዬ ስላሰብኩኝ ከመከላከያ ዩኒቨርሲቲ ራሴን ማስተዋወቅ አይጠበቅብኝም። ምናልባት ከአስቱ ጆይን ያደረገን አለ ተንባ አፕ በማለት አስተዋለሁኝ። ኦኬ፣ ተስፍሻለሽ። ኦኬ፣ እሺ እሺ። ዌልካም ብያለሁ ተስፋዬ። እሺ፣ ያው በተወሰነ መልኩ እዛው ኮርሱ ሼር ላይ ሚት ዩር ፋሲሊቴተር የሚለው ላይ እና ምናልባት ዲስከሽኑን አይታችሁት ከሆነ ራሴን በተወሰነ ለማስተዋወቅ ሞክሬያለሁኝ። ምናልባት አስቱ እንኳን ቤተኛ ነን። ምናልባት ተስፋዬን ኢን ፓርቲኩላር አንተን አላቅም ኢን ፐርሰን። ቤዚካሊ ያው የመከላከያ ዩኒቨርሲቲ ነው መደበኛ ስራዬ ቤዚካሊ። በዚህ ኮርስ ደግሞ የእናንተ የኮርሱ ፋሲሊቴተር ነኝ ማለት ነው። የኢንስትራክሽናል ዲዛይን ዴቨሎፕ ካረጉትም ቲም ውስጥ አለሁኝ። ይህን ኮርስ ዴቨሎፕ ያደረጉት ቲሞች ውስጥም አንዱ ነኝ። ያው ፕሮፌሽናሊ ያው ሜካኒካል ዲዛይነር ነኝ በኢንጂነሪንጉ ዘርፍ ማለት ነው። በኢንስትራክሽናል ዲዛይን ደግሞ የአንድ ዓመት ከአሪዞና የግራጁዌት ዲፕሎማ ኮርስ ወስደናል ከአሪዞና ስቴት ዩኒቨርሲቲ። ያው እንደ ሀገር ከተሰጡ 50 ኢንስትራክሽናል ዲዛይነሮች በአጋጣሚ እድሉን አግኝቼ ወስጃለሁ ማለት ነው። አይ ቲንክ ይህንን ያህል ካልኩኝ ራሴን ለማስተዋወቅ የቀረውን ከዛ ውስጥ ታገኙታላችሁ ብዬ አስባለሁ። ወደ ዛሬው እናንተን በተወሰነ መልኩ ለማወቅ ሞክሬያለሁ። እንግዲህ ያው ጊዜ ስለማይበቃል ቀስ እያልን ረጅም ጊዜ ነው ባይዘው የምንቆየው 12 ሳምንት፣ ያው አንዱን ሳምንት ገለናል። የሚቀጥሉትን እንግዲህ 3 ወር አብረን ምንሆን ይሆናል። ያው ዛሬን ጨምሮ እንግዲህ በየጊዜው እንገናኛለን ቨርቹዋሊ እንደየአስፈላጊነቱ። ግን ለዛሬ እንደ አጀንዳ ያዝኩት ያው ኮርሱን ያው ጀምራችሁታል፣ ግን ምን ያህል ፕሮግረስ አድርጋችኋል የሚለውን ከፋሲሊቴተር ሳይድ የተወሰነ ነገር እላለሁኝ መጀመሪያ ማለት ነው። ዜን ከዚህ ኮርስ እንግዲህ ኤክስፔክት የሚደረግ ኤክስፔክቴሽን አለ እና እሱን ያው መቼም ዋን ዌይ የያዘር አይታችሁታል ኮርሱ ላይ ብዬ አስባለሁ። እኔም ደግሞ ጨምሬ ያው ፒንፖይንት ለማድረግ እሞክራለሁ። ያው ኮርሱን ስታጠናቅቁ እንደ ሪኳየርመንት የተቀመጠ ነገር አለ። እሱን መልሼ አስታውሳችሁና ከዛ የሚቀጥለውን ምናልባት አብዛኛውን ደቂቃ ለእናንተ ነው የምሰጠው። ብዙ ቻሌንጆች ፌስ አድርጋችኋል ብዬ አስባለሁ እና ምናልባት ስቲል የሚነሱ ጥያቄዎች፣ ኮንሰርኖች፣ ቻሌንጆች ካሉ እኔ በእኔ ደረጃ የሚመለሱ ከሆነ ዲስከስ እናደርግባቸዋለን ማለት ነው። ያው ፈጠን ብዬ ለመሄድ ያው ኮርስ ሼሉን ሁላችሁም ጀምራችኋል። እኔ ጋር በሚያሳየው እንግዲህ በዚህ በእኔ ኮሆርት 20 የሚሆኑ ትሬኒዎች አሉ ማለት ነው። ምናልባት 9ኙ ከመከላከያ ዩኒቨርሲቲዎች ከኛ ዩኒቨርሲቲ ናቸው። የቀሩት 11 ደግሞ ከአስቱ ናቸው። ኖ 10 ሶሪ፣ አንድ ከሲቪል ሰርቪስ ሪሰንትሊ ጆይን ያደረገን ትሬኒ ያለ። በአጠቃላይ 20 ትሬኒን ያለው 20ውም ኢንሮልድ አድርገዋል። እንግዲህ እኔ ጋር በሚያሳየው እንትን
ወይራስ ግን እንግዲህ ኮመንስ ማድረግ እንግዲህ ዴይ ዋን ተብሎ የተያዘው ጁን ዋን ነው። ዛሬ ጁን 9 ነው። እንግዲህ ላስት 10 ዴይስ አልፈዋል ማለት ነው። ኦልሞስት 10 ቀን ማለት ነው። እና ስለዚህ ዴይ ዋን ላይ 20 ትሬኒ ኦልሬዲ ኢንሮልድ አድርጓል። ስለዚህ ቆንጆ ነበር ኮርስ ኮመንስመንት ጥሩ ነው ብዬ አስባለሁ። ፕሮግረሱን በተመለከተ ግን እንግዲህ በጣም አፕስ እና ዳውንሶች አሉ። አሁን በሀገር ሌቭል የተወሰኑ ማይክሮሳይቶች ላይ ኦን ተደርጎ ዋና ሰርቨሩ ደግሞ ትምህርት ሚኒስቴር ኮኦርዲኔት የሚያደርጉት እነሱ ናቸው። ዋናውን ማስተር ሼሉን ከዛ እንግዲህ በየማይክሮሳይቶች ላይ የተለያዩ አንዳንዴ ዳውን የመሆን ሰርቨሮች ዳውን የመሆን ኮርሱ ራሱ የሆነ ጊዜ ስትከፍቱት የሆነ ሰዓት ላይ በጣም የሚጨናነቅበት የማይከፈትበት ምናምን ጊዜ እንደነበር አስተውያለሁኝ። እኔም የተወሰነ ርብርብ ያው የመጀመሪያም ስለሆነ እንደ ሀገር በዚህ ያው ማስተር ክላስ የምትባል አንድ ኮርስ ነበረች። አብዛኞቹ ወስዳችኋል ብዬ አስባለሁ። በጣም ትንሽ ነው በሳይዙም እንደዚሁም ደግሞ በእንትን ደረጃ እሱም ኤክስፒሪየንስ አለ። ግን ያኔ የአሪዞና ስቴት ዩኒቨርሲቲም እጅ ስለነበረበት በጣም ስሙዝ ነበር፣ ፋሲሊቴት ይደረግ ነበር። እንደዚህ አይነት ፕሮብለም ያንም ያጋጥም ነበር። ግን ኢት ዋዝ ኖት አሰች ዲፊከልት። የሁለት ሳምንትም ኮርስ ስለነበረ ያን ያህል ብዙ አያስቸግርም። ይሄ ግን አንደኛ በልኪ ነው፣ አይታችሁት ከሆነ ኮንቴንቱን እና ብዙ አፕሎድድ የተደረጉ ማቴሪያሎች አሉ ኮርስ ሼሉ ላይ ማለት ነው። እና እሱን ረን ለማድረግ ሰርቨሮች እየተጨናነቁ ነው በየማይክሮሳይቱ በየእንትኑ ማለት ነው። በዛ ምክንያት የተወሰነ ጊዜ ዳውን ያደርጋል። ስቲል ፕሮብለሙም ያልተፈታ አንዳንድ እንትን አለ። ግን ዋን ዌይ ኦር ዘ አዘር ጥሩ ነው ብዬ አስባለሁ። እኛም እንደ ፋሲሊቴተር ቶለሬት የምናደርግባቸው በተለይ ዲውዴት ላይ አሳይመንት ዲውዴት ላይ ቶለሬት የምናደርግባቸው እነሱን ቶሎች በመጠቀም ይህን ሳምንት አልፈነዋል። እንግዲህ የሚቀጥለውን አብረን የምናይ ነው የሚሆነው። ግን ያው ኮመንስመንቱ ከሞላ ጎደል ጥሩ ነው ብዬ ነው የምወስደው። በእኛ ኮሆርት እንግዲህ 20ውም የመጀመሪያው ሳምንት ላይ ኤክስፔክትድ የሚደረገው 2 የዩኒት 1 አሳይመንቶች አሉ። አንደኛው ዲስከሽን ፎረም ነው። አንደኛው ደግሞ ኢንዲቪጁዋል አሳይመንት ነው። እና ያው ኢንዲቪጁዋል አሳይመንቱ አብዛኞቻችሁ እንትን ብላችኋል፣ ሰሚት አድርጋችኋል። አይካንሲ ከኛ ከፋሲሊቴተር ሳይድ ማየት እንችላለን። ኤክሰፕት ከ4 ሰው በስተቀር 16 ትሬኒስ ሰሚት አድርጓል ኦን ታይም ማለት ነው። ኢንዲቪጁዋል አሳይመንቱ ኦፕን ሪስፖንስ አሳይመንቱ ስኪልስ ኤንድ ኮምፒቲሽንስ ፎር ኢንስትራክሽናል ዲዛይን የሚለው አሳይመንት ኦፕን ሪስፖንስ አሳይመንት ነው። ወደ 13 ሰው ሰሚት አድርጓል። 7 ሰው ሌት ነው። አንዳንዱ ፕሮብለም እንግዲህ እዛ ግሩፓችን ላይ ዋትሳፕ ላይ እንዳያችሁት ከዚሁ ከማይክሮሳይት ላይ ያሉ እንትኖች ዳውን ከማድረጋቸው የተነሳ ነው። እንግዲህ በዚህ ሳምንት ምንድነው እንደ መፍትሄ ተነጋግረን ያደረግነው ዲውዴቱን በተወሰነ ቀን ከፍ ማድረግ ነው። ስለዚህ እንደዛ አድርግ ያለውኝ ምናልባት መሴጅ እያያችሁም ይመስለኛል። ግን ምንድነው ዲውዴቱን ከፍ ማለት ትንሽ ቶለሬት ማድረጉ መልሶ ጫና ነው የሚፈጥረው። ይቺ 12 ሳምንት እንግዲህ እንደ ስታንዳርድ በሀገርም ሌቭል ኢቲኤም እንግዲህ ሰርቲፋይድ ስለምትሆኑ እንደ ስታንዳርድ የያዙት ነገር ስላለ ኳሊቲውን ኮምፕሮማይዝ እንዳያደርግ ስጋት አለ እና እንደገና ደግሞ እናንተም ላይ ጫና ይፈጥናል። ላይክ የዚህም ሳምንት እንትን አለ አሳይመንት ሰሚት ማድረግ ይጠበቅባቸዋል። ያው እንግዲህ ኮርሱ ላይ እንዳያችሁት 2 ሞዳሊቲዎች አሉ። በየአብዛኛው አሳይመንት 2 ነው በየዩኒቱ። ሞዳሊቲውም እንደዚሁ ተመሳሳይ ነው። ዲስከሽን ፎረም የሚባል አሳይመንት አለ። እንደገና ደግሞ ኦፕን ሪስፖንስ አሳይመንት ይሄ በቃ ኢንዲቪጁዋል አሳይመንት ሆኖ በፒዲኤፍ ወይ በሌላ ፎርማት እንደየ አሳይመንቱ ኢንዲቪጁዋሊ ሰሚት የምታደርጉት ነው። ዲስከሽን ፎረሙ እንግዲህ በኋላ የተወሰነ ነገር ኮርሱን ሼር አደረጋችሁ እና እዚህ ላይ ሼሉን ለማሳየት ሞክራለሁ። በየቶፒኩ አሳይመንቱ ዲስከሽን ታብ ላይ ሄዳችሁ ፖስት ታደርጋላችሁ። እንደገና ደግሞ አትሊስት እንደየ አሳይመንቱ ቁጥር አብዛኛው አሳይመንት 2 ትሬኒ ላይ ሬዞኔት እንድታደርጉ ኮመንት እንድታደርጉ አንብባችሁ
ፒር ሪስፖንድ እንድታደርጉ ይጠበቃል። እዛው ዲስከሽን ታብ ላይ ሪፍሌክት ማድረግ ይጠበቅባቸዋል ማለት ነው። እነዚህ ናቸው አብዛኞቹ ሞዳሊቲዎች። ሌላው በዋናነት ዋናው አሳይመንታችሁ ካፕስቶን ፕሮጀክት ነው። ምናልባት ኮርስ ሼሩን አይታችሁት ከሆነ የመጨረሻው ላይ ካፕስቶን የምትል አሳይመንት አለች። ምናልባት እስቲ ኮርስ ሼሩን ሼር አድርጋችሁ እዚሁ አብረን እንድናየው ይሻላል። ይታያችኋል ሼር ያደረኩት ስክሪን ክሊርሊ። አንድ ሰው ሪስፖንድ ያደርጋል። ስክሪኔ ይታያችኋል? ይቅርታ። ይታያል። ኦልራይት እሺ። ያው እንግዲህ ፕሮግረሱ እንዳልኳችሁ ነው። ምናልባት ኢንዲቪጁዋል አሳይመንት እና ዲስከሽን ፎረም ላይ የተወሰኑ ሰዎች ይቀራሉ። ምናልባት ሰሚት ያላረጋችሁም ካላችሁ እዚሁ ለምን የሚለውም በኋላ ልታነሱ ትችላላችሁ። ግን ያው ቶለራንሳችን እንደ ፋሲሊቴተር እስከ እንግዲህ ዲዩዴቱን ኤክስቴንድ አድርጊያለሁ እስከዛ ድረስ ብቻ ይሆናል። አውቶማቲካሊ ነው ሲስተሙ ኮርስ ሼሉ ለርኒንግ ማናጅመንት ሲስተሙ ክሎዝ የሚያደርግባችሁ እና ሪሰሚት ለማድረግ እንግዲህ የዛሬ 3 ወር መጠበቅ ይኖርብናል ማለት ነው። እና እንደዚህ አይነት ሀስል እንዳይፈጥር ጥንቃቄ ማድረግ ይጠበቅባችኋል። እንግዲህ ዲዩዴቱን በተመለከተ ይህን ብዬ እንግዲህ ወደ ኮርስ ኤክስፔክቴሽኑ ስገባ እንዳልኳችሁ ነው። እንግዲህ እናንተ ጋር ምናልባት እዚህ አይታችሁ ከሆነ ከመጀመሪያው ጀምሮ ለምሳሌ ሲለብሱን ሄዳችሁ ብታዩ ሲለብሱ ላይ ዲቴይል ነገር አለ የኮርሱ እና ኮርስ ኤክስፔክቴሽኑ ተቀምጧል በደንብ ማለት። ለምሳሌ ዲስከሽን ፎረምን በተመለከተ በየሳምንቱ ሐሙስ ምናልባት ይሄ ሰዓት እዚህ ጋር አይታችሁ ከሆነ በኢስት አፍሪካን ስታንዳርድ ነው። በሚድናይት ከመድረሱ በፊት ሐሙስ ቀን ዲስከሽን ፎረም ፖስት ማድረግ ይጠበቅባችሁ። የት ነው ፖስት የምታደርጉት? እዚህ ዲስከሽን ታባችሁ ላይ ማለት ነው። እዚህ ዲስከሽን ታባችሁ ላይ ፖስት ማድረግ ይጠበቅባችኋል። ዲስከሽን ታቡ ይሄን ነው የሚመስለው እና ምናልባት እዚህ ጋር አንዳንዶቻችሁም ጥያቄ ስለጠየቃችሁኝ ኢንፐርሰንም እዚህ ጋር አሉ ይታያችኋል። ማይ ፖስት የሚላለ፣ ኦል ፖስት የሚላለ፣ ቶፒክስ የሚላለ፣ ለርነርስ ደግሞ የሚላለ። አሁን ሁላችሁም እንደዚህ አይነት ታቦች ይኖራቸዋል። ምን መሰላችሁ? አሁን እዚህ ዲስከሽን ታብ የሚል ዲስከሽን ታቡን በተመለከተ ምናልባት መለስ ብዬ በኋላ አሳያችኋለሁ። እዚህ ቶፒክስ በሚለው ስር እንግዲህ ቶፒኮች አሉ እዚህ ጋር። እነዚህ በሙሉ የአሳይመንቶቻችሁ ቶፒኮች ናቸው እና ለምሳሌ ዩኒት 2 ላይ ሞጁል 1 ዩኒት 2 ላይ ስትደርሱ ሪፍሌክሽን ኦን ለርኒንግ ቲዮሪ ላይ ነው። እቺን ክሊክ አድርጋችሁ ያው አብዛኞቻችሁ በዛ ሄዳችሁበታል ቤዚካሊ እና አድ ፖስት ብላችሁ ያዘጋጃችሁትን ነገር ታይትል ሰጣችሁ። ኦልሬዲ ቶፒክ ኤሪያው ይሄ ነው። ኦልሬዲ which is አሳይመንት ስለሆነ ሴሌክትድ ተደርጓል። የሆነ ታይትል ሰጣችሁት ፖስት ታደርጋላችሁ እና ሰሚት ታደርጋላችሁ። አንዳንዶቻችሁ እዚች ማይ ፖስት የምትለው ላይ መታችሁ አድ ፖስት ብላችሁ ያስቀምጣችኋላችሁ እና እሱ እንግዲህ በዚህ ሳምንት ችግር የለውም ኢንትሮዳክሽንም ስለሆነ ከዚሁ ወስደን ከሬክ ለማድረግ እየሞከርን ነው። ግን ለሚቀጥለው አሳይመንት በተመለከተ ቶፒክ ጋር መታችሁ ነው ባልኩት ቅድም ባሳየሁት መንገድ ሰሚት ማድረግ ያለባችሁ። እዚህ ጋር ግን ይሄ ልክ እንደ ኮሚኒቲ ፎረምም ያገለግላል ይሄ ፕላትፎርም ማለት ነው። ለምሳሌ ጥያቄ ካላችሁ ጀነራሊዝም ብላችሁ የሆነ ነገር ትንም ለማድረግ ከፈለጋችሁ እዚች ማይ ፖስት የምትለው ጋር መታችሁ የሆነ ነገር ፖስት ማድረግ ትችላላችሁ። ቤዚካሊ ገብታችኋል እና እሷን ጥንቃቄ እንድታደርጉ ነው። ምናልባት እዚህ ዲቴይል ነገር ምንድነው ዲስከሽን ታብ ምናምን የሚለውን ነገር እዚች ጋይድ
ፎር ዲስከሽን ፎረም የምትላለች እዛች ጋር ዲቴይል ነገር ስላለ እሱን ነገር መለስ ብላችሁ በደንብ እንድታዩት እና ኤክስፔክቴሽናችንም ምን እንደሆነ ከዲስከሽን ፎረም የተቀመጠ ነገር አለ። እሱን ፎሎ አፕ ማድረግ ትችላላችሁ። ሌላው ምናልባት እኔ ጋር እዚህ የኢንስትራክተር እንትን ስለሆነች አትመጣም። ፕሊስ ኖት የምትል ነገር አስቀምጬላችኋለሁ። እቺን ነገር ማለት ነው። እቺ ፕሊስ ቴክ ኖት ዘ ፎሎዊንግ ኮርስ ዴድላይን ሪኳየርመንት የምትላለች አሁን ዲስከስ ያደረግነውን ነገር ነው። እዛ ጋም ሁልጊዜ ቦምባርድ እንዳያደርጋችሁ ተብሎ መጀመሪያ የኮርሳቸው እንትን ላይ እዚሽ ጋር ዲስሚስ ስላረኳት ስለማትመጣ ነው። ቤዚካሊ በእናንተ ሳይድ ይመጣል እና እሱን ሁልጊዜ ኖቲፋይድ መሆን መቻል አለባችሁ። እሱ ነው። ሌላ አሳይመንት ትራከር አለ። ምናልባት ከጠቀማችሁ አሳይመንቶቻችሁን ትራክ ለማድረግ እዚህ ሞጁል 0 ላይ ትራክ ዩር አሳይመንት የምትላለች እዚሽ ጋር እሷን ዳውንሎድ አድርጋችሁ እዚህ ዲቴይል ትራክ ለማድረግ አሳይመንታችሁ ብዙ ስለሆነ አሳይመንቱ በየዩኒቱ አትሊስት ሁለት አሳይመንት ስለሚኖራችሁ ትራክ ለማድረግ ይጠቅማችኋል። ይህን ፒዲኤፍ ብትጠቀሙ እና ቴክ እያደረጋችሁ ፎሎ አፕ ማድረግ ትችላላችሁ የጨረሳችሁትን ማለት ነው። እና እሱንም እንደ አዲሽናል ሰፖርቲቭ ማቴሪያል ልትጠቀሙት ትችላላችሁ። ምናልባት ካፕስቶኑን በተመለከተ የተወሰነ ነገር ልበልና ያው የሚቀረውን ሰዓት ለእናንተ ልስጥና ዲስከስ እናደርጋለን። ያው ካፕስቶኑ እዚህ ጋር መጨረሻ ላይ የምታዩት እዚህ ጋር ካፕስቶን ፕሮጀክት አለች እና ይክንሲ ማየት ትችላላችሁ። ያው እንግዲህ ዲው ዴቱ ሲደርስ ነው ሰሚት የምታደርጉት ብሉፕሪንት የሆነ ኮርስ ብሉፕሪንት ማለት ምንድነው? ካፕስቶን ቤዚካሊ በቃ ልክ እንደ ፕሮጀክት ነው። ኖርማሊ የኮርሱ ፕሮጀክት ነው፣ ጠቅለል ያለ ፕሮጀክት ነው እና ከዴይ ዋን አሁን ለምሳሌ ሞጁል 1 ጀምረናል። ከሞጁል 1 ጀምራችሁ ነው ይህንን አሳይመንት እየሰራችሁ የምትቆዩት ማለት ነው። እና ፐርፐዙ ምንድነው፣ እንዴትስ ነው አፕሮች የምታደርጉት ምናምን የሚል ዲቴይል ነገር ተጽፏል። ምናልባት ለጊዜያችን ብዙ አልሄድበትም እኔ ግን ምንድነው ላሳስባችሁ የምፈልገው ያው ትልቁ የዚህ ኮርስ አውትፑት የሆነ ኮርስ ሴሌክት ማድረግ መቻል አለባችሁ። ያንን ኮርስ ዲዛይን ማድረግ አለባችሁ። እንደ ኢንስትራክሽናል ዲዛይነር ዲዛይን ማድረግ ብቻ አይደለም። እንደዚህ አይነት ፕላትፎርም ኤልኤምኤስ ኦፕኒዴክስ ነው የምትጠቀሙት ሞስት ፕሮባብሊ። እሱን ተጠቅማችሁ የሆነ ብሉፕሪንት ማዘጋጀት አለባችሁ። ለኦንላይን ኮርስ ፕላትፎርም እንዲሆን አድርጋችሁ የሆነ ኮርስ ማዘጋጀት መቻል አለባችሁ። ብሉፕሪንቱ ነው ሰሚት የምታደርጉት። ያኔ ነው ኮርስ ሪኳየርመንቱ ኦቨር የሚሆነው ማለት ነው። ኢን አዲሽን ቱ ዩር አሳይመንትስ ማለት ነው። አሳይመንት ሪኳየርመንታችሁን ትጨርሳላችሁ፣ ካፕስቶን ፕሮጀክታችሁንም ሰሚት ታደርጋላችሁ። ስለዚህ ቢሳይድ ዩኒት አሳይመንትስ በየሞጁሉ ያሉ አሳይመንቶች እንዳሉ ሆነው ካፕስቶን ፕሮጀክታችሁንም ትሰራላችሁ ማለት ነው። እና ምናልባት ዲው ዴቱን በተመለከተ መቼ ነው ሰሚት የምታደርጉት የሚለውን በተመለከተ ኮርስ ካሌንደር አለ እዚህ። አይ ቲንክ ኮርስ ካሌንደር የት ነው? አይ ቲንክ ሲለብስ ላይ መሰለኝ ኮርስ ካሌንደር እዚህ ጋር ይታያችሁ ከሆነ ኮርስ ካሌንደር አለ። ዲው ዴቶች አሉ። ምናልባት ኮር ሪዲንግ ማቴሪያሎች አሉ። ያው በየሞጁሉ ስላሉ እነዚህ አንዳንዶቹ ሊንክድ ናቸው፣ አንዳንዶቹ ደግሞ እንግዲህ እናንተ ዋን ዌይ ኦር ዘ አዘር ዳውንሎድ አድርጋችሁ እንድትጠቀሙባቸው ኤልኤምኤሱ ላይ የተጫኑ ሪሶርሶች አሉ። ግን መቼ ነው ደሊቨር የምታደርጉት የሚለው የያዘ ነው ይሄ ዶክመንት እና ምን ኮር ሪዲንግ ማቴሪያሎች መጠቀም አለባችሁ ለየአሳይመንቱ የሚል እንደዚህ አይነት ኢንፎርሜሽን የያዘ ነው። ዊዝ ግሬዲንግ ማለት ነው። ለእያንዳንዱ አሳይመንት የተሰጠው ግሬዲንግ ምን ላሳያችሁ ፈልጌ ነው። እዚህ ጋር ካፕስቶን ፕሮጀክቱን ፓራሊ ሰርታችሁ መጨረሻ ላይ ነው እንግዲህ ሰሚት የምታደርጉት። ያው እዛው ካፕስቶን አሳይመንቱም ላይ ተቀምጧል። ግን አትሊስት ዊክ 12 ላይ ድራፍት የሆነውን ነገር ይዛችሁ ሰሚት ታደርጋላችሁ ማለት ነው። እና ምናልባት ከኛ ሳይድ
ከፋሲሊቴተር ሳይድ የሚጠበቅብን ኮመንት ካለ ኮመንት እንደራረጋለን። ምናልባት 13ኛው እና 12ኛው ሳምንት ማለት ነው። ፕሬዘንቴሽንም ካስፈለገ ፕሬዘንት አደርጋላችሁ። ኤንድ ባይ ዘ ዌይ ፓራሊም ጥያቄዎች ካላችሁ ካፕስቶኑን በተመለከተ ዲስከስ እያደረግን ነው የምንቀጥለው ማለት ነው። ስለዚህ ምንድነው ጥቅል ሀሳቤ ካፕስቶኑን ያው በዚህ ዊክም ጀምሮ መጀመር አለባችሁ ፕሮጀክቱን። ያው ትልቅ ፕሮጀክት ስለሆነ ኮርስ ሰሌክት ማድረግ አለባችሁ። ያንን ኮርስ ዲዛይን ማድረግ ከአሁኑ ነው መጀመር ያለባችሁ። ከዛ ያው ኮርስ ሼል በየማይክሮ ሳይቶቻችሁ ላይ ለኢንዲቪጁዋል ለእያንዳንዳችሁ ከማዕከል ከዛው ከትምህርት ሚኒስቴር ይከፈትላችኋል። እዛ ኮርስ ሼል ላይ ያዘጋጀ ዲዛይን ያደረጋችሁትን ኮርስ በዚህ ኮርስ ማቴሪያል መሰረት ዲፕሎይ ታደርጋላችሁ ማለት ነው። ኦፕኒዴክስን ነው ሞስት ፕሮባብሊ የምንጠቀመው። ስለዚህ እሱ ላይ ልክ እንደዚህ አይነት አሁን እዚህ እንደምትማሩበት አይነት ለርኒንግ ማናጅመንት ሲስተም ዲፕሎይ አድርጋችሁ ዴቨሎፕ ታደርጋላችሁ። ብሉ ፕሪንቱን ሰሚት ታደርጋላችሁ ማለት ነው። እና በጣም ኢንቴንሲቭ ነው ቤዚካሊ ኮርስ ማቴሪያሉም ኤንድ ኤክስፔክቴሽኑም። እንግዲህ በደንብ መበርታት ያስፈልጋል። ያው ሰልፍ ፔስድ ነው የኦንላይን ኮርስ ምናልባት እንደምገምቱት ሰልፍ ፔስድ ነው ማለት እንግዲህ ፍሪ የሆናችሁበትን ሰዓት መጠቀም መቻል አለባችሁ። የኔን ትሬንድ ብነግራችሁ ሁልጊዜ ማታ ላይ ቅዳሜ እሑድ ሌሎችን ፓራሌል ስራ ስለምንሰራ እነዛን ጊዜዎች በደንብ ብንጠቀም ጥሩ ነው ብዬ አስባለሁ። ምናልባት የራሳችሁን አፕሮች መጠቀም ትችላላችሁ። ሌላኛው ደግሞ ሪሶርስ ኢንቴንሲቭ ነው። ያው ኢንተርኔት በደንብ ያስፈልጋችኋል እና እሱን እንግዲህ አንዳንድ ጊዜ ሳክሪፋይ ማድረግ ያስፈልጋል። ስለዚህ እሱንም እንትን እያላችሁ እንድትበረቱ ነው ለማለት የምፈልገው። አሁን ጊዜውን ለእናንተ ልስጥ። ጥያቄ ካላችሁ ጥያቄዎቻችሁን ላስተናግድ። ምናልባት 20-30 ደቂቃ ይኖረናል ከመዝጋታችን በፊት። ኦቨር ቱ ዩ። እጅ በማንሳት ሊሆን ይችላል። ትንሽም ስለሆንን ቀጥታ ልትገቡም ትችላላችሁ፣ ችግር የለም። ሀሳብ ካላችሁ ጥያቄ ካላችሁ ዳውት ምናልባት ዛሬ ዲስከስ የምናደርገውን ነገር ሪከርድ እያደረጉት ነው እና እዚህ ኮርስ ማቴሪያላችን ላይ አፕሎድ አደርገዋለሁ ለሌሉ ሰዎች። ምናልባት ከሌሉ ሰዎች ጋርም ዲስከስ አድርጋችሁ አንዳንድ ዳውቶች ካሉ የእነሱንም ጥያቄ ልታነሱላቸው ትችላላችሁ። ሄሎ ዶክተር ሰለሞን ወይ በላይ እንደምን ዋልሽ? እግዚአብሔር ይመስገን። ሁላችሁም እንዴት ናችሁ? ደህና መሻችሁ? ሰላም። እዚህ ጋር ተገኝተን አንዳንድ ነገሮችን ብሪፊንግ ማግኘታችን በጣም አሪፍ ነው። ያው ይሄን ጊዜ ስጠብቅ ነበር እኔ በበኩሌ ማለት ያው ፌስ ቱ ፌስ ባይሆንም እንደዚህ ኦንላይን ላይ ተገናኝተን አንዳንድ ዳውቶችን ሶልቭ ለማድረግ ጥሩ ነው። ይሰማል አይደል? ይሰማል። ቀጥይ። እና ያው ኮርሱን ያው ይሄን ኢንስትራክሽናል ዲዛይን ለመጨረሻ ድረስ ለመሄድ ያው ጀምረናል። ዊክ ዋንን ያው ባለፈ ሳምንት ጨርሰናል። አሁን ዊክ ቱ ላይ ነን። ግን ዊክ ዋንን በጣም በተጣበበ ሁኔታ ነበር እኔ በበኩሌ የጨረስኩት። ኢፌክቲቭሊ ራሱ የሰራሁት አይመስለኝም። ምክንያቱም ዴድላይኑ ዴድ ታይሙ ስለደረሰብኝ በጣም የሩጫ ነው የሰራሁት እና አንዳንድ ችግሮች ነበሩ እሱን ስሰራ። ያው እናንተም ታውቁታላችሁ። አሁንም የገለጽከው የኢንተርኔት ጉዳይ በጣም አስፈላጊ መሆኑን እና ፋሲሊቲዎች እንዳሉ ሆኖ ባለን ነገር እንሰራለን። በእርግጥ ግን ኢንተርኔት ከዚህ በፊትም ሚቲንግ ላይ ከላይ ካሉ ከትምህርት ሚኒስቴር ካሉት ሰዎች ጋር ዲስከስ አድርገን ነበር እና ኮሌጁ የእናንተ ኢንስቲትዩሽን እንዲያሟላ ነው አንዳንድ ነገሮችን ወደዚህ ወደ ኢንስቲትዩሽኑ ነው እና ያመጡት።
እናንተም እዚህ ጋር ያው አንተም እኛ ጋር እስካለ ድረስ አንዳንድ ነገሮችን ፑሽ ብታደርግልን የኢንተርኔት ጉዳይ በጣም አስቸጋሪ ነውና ማለት ነው። እሱን ፑሽ ብታደርግልን የሚል ሀሳብ ነው ያለኝ እና ስራው ደግሞ በጣም ጊዜ እንደሚጠይቅ እና በጣም 3 ወርም በጣም ሰፊ ጊዜ ነው እና በጣም ታይም የሚበላ ነገር ነውና እንጌጅ ሆነን ቤታችን ውስጥም በተመቸን ሰዓት እንድንሰራ እቺን ፋሲሊቴት ብታደርግልን የሚል እንትን ነው ያለኝ። ያው እንግዲህ ኮርሱን ጎን ለጎን ደግሞ ኮርሱን ካፕስቶን ፕሮጀክቱን እንድንሰራ እያልክ ነው አሁን ከዚህ ጀምሮ። እሱንም ለመስራት ጋይድ የሚያደርገን እዚህ ካንተ ጋር ሆኖም ኮፋሲሊቴተርም ያለ ይመስለኛል እና ፌስ ቱ ፌስም ተገናኝተን ባለንበት ኮሌጅ ላይ ወይም ደግሞ እንደ ዩኒቨርሲቲ ላይ ሄደን ያለን የዩኒቨርሲቲው ትሬነሮች አንድ ላይ ሆነን እንትን ቢሰጠን የሆነ ፌስ ቱ ፌስም ሆኖ አንዳንድ ነገሮች ብሪፍ ቢደረጉልን የሚል ሀሳብ ነው ያለኝ። አመሰግናለሁ። ቴንክ ዩ በላይ አመሰግናለሁ። ሌላ ሰብሰባ አድርጌ እንድመልስ ሌላም ጥያቄ ካለ እሺ ተስፋዬ። ተስፋዬ አክቹዋሊ መንገድ ላይ የተንቀሳቀስኩ ነው እና ትንሽ አሁን እየመለስኩ ያለሁት ምናልባት ኖይዝ ካለ እንግዲህ ይቅርታ። የእኔ ዋናው ፖይንት የኢንተርኔት ቻለንጅ ነው። ባለፈውም ፕላትፎርሙ ላይ ለማሳወቅ ሞክሬያለሁኝ። እስቲል እስካሁን አልተፈታም። ፈርስት አሳይመንት ማስገባት አልቻልንም። የተወሰነ እኛ በተለይ ካስቱ ሳይድ የተወሰንን ችግሩ እንደዛ አይነት ነገሮች ተፈጥረዋል እና ስቲል አልተፈታም። አሁን ትልቁ ቻለንጅ የሚሆነው ቀጣይም ይሄ ነገር አሁን ለሚቀጥለው አሳይመንት ሌላ ቻለንጅ ሊፈጥርብን ነው ማለት ቀኑን ያጋፋብናል። ለምሳሌ ነገ ሐሙስ ላይ የሰከንድ ዲስከሽን ሪፖርት ማስገባት አለብን እና እሱ ላይ ተጽዕኖ ሊያመጣብን ነው እና ይሄ አስቸኳይ መፍትሄ የሚፈልግ ጉዳይ ነው። ስለዚህ በተቻለ መጠን ያው ከአስቱም ሳይድ ካሉት አስተባባሪዎች ጋር መተባበር መፍትሄ እንዲፈለግልን ለማሳሰብ ያክል ነው። ሌላው ያው ኮርሱ በጣም ዋይድ ነው። ምናልባት ሁላችሁም አይታችሁታል። ዋይድ ነው፣ ብዙ ሰዓት ይፈልጋል እና ከዛ አንጻር ያው አቴንሽን መስጠት ይፈልጋል። ኖት ላይክ ሲምፕል ኮርስ፣ በጣም ዋይድ ብዙ ሪፈረንሶችንም ቼክ ማድረግ የሚፈልግ ነገር ነው። ስራውም ሰፊ ነው። ያው ዞሮ ዞሮ ብዙ ሰዓት አሎኬት ማድረግ ይፈልጋል እና ያም የታወቀ ነገር ነው። ትልቁ ቻሌንጅ አሁን ለኛ የሚሆነው በተለይ የኢንተርኔት ኢንተራፕሽኑ ባለው ዴድላይን መሰረት ሰሚሽኖቹን ለማስገባት ቻሌንጅ ሊሆን ይችላል እና እሱ ላይ ትኩረት ይሰጠው የሚለው ነው። አመሰግናለሁ። አመሰግናለሁ። ሌላ ጥያቄ አለ የሚነሳ? ምናልባት ከሌለ ሰዓታችንም እየሄደች ስለሆነ ትንሽ የተወሰነ ነገር ሪፍሌክት ላድርግ። በላይነሽም ተስፋዬም ያነሳው ነገር ላይ ዶክተር እዚህ ያረኩኝ ነው። እሺ ይሰማል። ፕሊዝ እንዴት አመሻችሁ? ያው ንጉስ እባላለሁ ከዲፌንስ ዩኒቨርሲቲ ኢንጂነሪንግ ኮሌጅ። ያው እርግጥ አብዛኞቹ ተብለዋል። ያው ያሉትን ለማጠናከር ካልሆነ በስተቀር ዛሬ ከበላይነሽ ጋር ሆነም ስለ ኢንተርኔቱ ጉዳይ ያው ከዲን ጋር ብዙ ዲስከስ እያደረግን ነበረ። ያው እሱም በበኩሉ እኛ ጠይቀናል። እናንተም ግፊት ብታደርጉበት የተሻለ ይመስለኛል። ይሰማል አይደል? እና እሱም ጉዳይ አሁን ኢንተርኔት ብቻ አይደለም ችግራችን፣ ያው ብዙ ነገሮች አሉ። የላፕቶፕ ጉዳይ ምናምን አለ። እሱን በዚህ ሰዓት እንትን ማድረግ አንችልም፣ ግን ቢያንስ የኢንተርኔት ጉዳይ የሆነ መፍትሄ ቢሰጥ። አሁን በዚህ ሰዓት ያው ቢሮ ገባለሁ ብዬ ነበር ያሰብኩት፣ አልቻልኩም። የሆነች ሀወርሊ አንሊሚትድ ገዝቼ ነው እየተጠቀምኩ ያለሁት በዚህ ሰዓት ማለት ነው፣ እችን አሁን እንዳያመልጠኝ በሚል። ስለዚህ ይህን ያክል ነው እና ያለው ችግሩ እዚህ ላይ የተወሰነ አንተም ያው ግፊት ብታደርግልን የተሻለ ይመስለኛል። ስለዚህ ጉዳይ ይሄን ካልኩኝ ሌላ ምንድነው እዛ የባለፈው አሳይመንት ላይ
አንዳንድ ግልጽ ያልሆኑ እንትኖች አሉ። አሁን ልክ ቅድም ስታሳየ እንደነበረ ያው አድ ፖስት ብለን እንትን አድርገናል፣ ቶፒክ መርጠን ምናምን አድርገናል። ከፕሮምፕቱ ስር ደግሞ የሆነ ክፍት ቦታ አለ ማለት ሁለቴ ነው ወይ የምናደርገው? እዛም እሱን አስገባ ይላል። ዴድላይን ስታይ ደግሞ የሐሙስ ሳይሆን የእሁድ ነው። እሁድ ደግሞ ያው ኮሜንቶቹ ኮመንት የምናደርግበት ነው እንጂ እሱን የምናስገባበት አይደለም። የሆነ ትንሽ ኮንፊዝ የማድረግ እንትን አለ እዛ ፕላትፎርም ላይም የተወሰነ እኔ እንትን እንዳልኩት እና እሱንም እንትን ብታደርግልኝ ብዬ ነው። አመሰግናለሁ። ቴንኪው ንጉሴ። ምናልባት ሌላ ሰው ከሌለ ንጉሴ መጨረሻ ላይ ያነሳው መጀመሪያ ክሊር ላደርግ ጥሩ ጥያቄ ስለሆነ ማለት ነው። እንግዲህ ፕላትፎርሙን እንዳያችሁት ሁለት ቦታ ነው። የመጀመሪያው ዲስከሽን ታብ ላይ የሚለውን የሰራችሁትን ነገር ሄዳችሁ ፖስት ታደርጋላችሁ። ከዛ ፕሮምቱ በሚያዘው መሰረት ደግሞ ከታች እዛ ፖስት ያደረጋችሁትን ነገር ዋን ቱ ዋን ማለት ነው ከታች አምታችሁ ፖስት ታደርጋላችሁ። እሱ ፖስት አድርጋችሁ ሰሚት የምታደርጉት ነው ፋሲሊቴተር ፔጅ ላይ የሚመጣው የሚታረመው እሱ ነው ግሬድድ የሚሆነው ማለት ነው። ግን ቬሪፋይ ያደርጋል ያው ፋሲሊቴተሩ ዲስከሽን ታብ ላይ ሄዶ ፖስት ማድረጋችሁን ማለት ነው። ዲስከሽን ታብ ላይ ፖስት ማድረጋችሁ የሚጠቅመው ፒሮች ሌሎች ኮሊኮች አይተው ሪስፖንድ እንዲያደርጉ ወይም ሬዞኔት ሪፍሌክት እንዲያደርጉ የሰራችሁት ነገር ላይ ነው። ፒር ሪቪው እንዲያደርጉ ነው። ከታች ደግሞ የሰጣችሁ እዛ ፒር ሪቪው ራሳችሁ ደግሞ ፒር ሪቪው ያደረጋችሁትን 2 ሰው ወይ 3 ሰው ስማቸውን መልሳችሁ መታችሁ ደግሞ ፖስት አድርጋችሁ ሰሚት የምታደርጉት አለ እና ያው ሲስተሙ በመጠቀም እዛ ሄዳችሁ መስጠታችሁንም ቬሪፋይ ያደርጋል ሲስተሙ እና ልክ ነው። 2 ነው ፖስት የሚደረገው። ስለዚህ በሱ ብትይዙት ያው እንደዛም ሰሚት እያደረጋችሁ ስላላችሁ ሌሎቻችሁ አንደርስታንድ በዚሁ መልኩ ካደረጋችሁ መልካም። ንጉሴ ግን በዚህ ብትይዘው ብዬ አስባለሁ። ያው በላይነሽ ያነሳሽው ነገር ያው ትክክል ነው። የኢንተርኔቱ ጉዳይ እንግዲህ አሁን ምንድነው እንጠይቃለን። ዶክተር ተስፋዬንም ነግረነዋል። ትምህርት ሚኒስቴር የኛ ዩኒቨርሲቲ ጥያቄ ብቻ አይደለም ባይዘው አስቶ ቅድም ሲነሳ ተስፋዬ አይታቸው ከሆነ ሌሎች ኮሆርት ላይ ያሉ ተመሳሳይ አይነት ጥያቄ ነው ያላቸው። በቂ አይደለም ያለው የእንትን ምክንያቱም ማታ ላይ በሰልፍ ፔስድ ስለሆነ ሰው በራሱ ስለሚሰራ የተወሰነ ነገር ድጋፍ ቢደረግ ነው። ያው እንትን ለማለት ያህል ትምህርት ሚኒስቴር የራሱ ድጋፍ እያደረገ ነው። የተወሰነ ኢንሴንቲቭ ያው እንደምታውቁት ኢንሴንቲቫይዝድ ናችሁ እናንተም በየወሩ እንደዛ ለማድረግ የራሱ ጥረት እያደረገ ነው። የቀረውን ግን ራሱ ዩኒቨርሲቲው ሰፖርት ቢያደርግ የሚል ኳሷን ወደ ዩኒቨርሲቲው ነው የወረወራት እና እኛም ፎርስ እያደረግን ነው። አንዳንድ ዩኒቨርሲቲዎች ባይዘወይ እንትን ብለዋል ኢቭን ላብ ዳታ ሴንተር ዴዲኬትድ ፎር ዲስ ኮርስ ማለት ነው። በጣም አስፈላጊነቱን ስለሚያውቁት ማለት ነው። ይህን 5-10 ኢንስትራክሽናል ዲዛይነር አንድ ዩኒቨርሲቲ ውስጥ አለ ማለት ማይልስቶን ነው። በቃ እንዳለ ዳይቨርት ነው የሚያደርገው የለርኒንግ ሜቶዶሎጂን ማለት ነው። ምን ያህል አቺቭ ከኬፒአዩ ከሁሉ አንጻር ምን ያህል አቺቭመንት እንደሆነ አንደርስታንድ አድርገዋል። እኛ ዩኒቨርሲቲ እንደ መከላከያ ዩኒቨርሲቲ ያስረዳን ነው፣ ፑሽ ለማድረግ እየሞከርን ነው። ይፈታል ብዬ አስባለሁ። መንገዱ ሊለያይ ይችላል፣ ግን በሆነ መንገድ ይፈታል ብዬ አስባለሁ። የሌሎችንም ኤክስፒሪየንስ እየነገርናቸው ነው። እነሱም በሚፈልጉት መንገድ ይፈቱታል ብዬ አስባለሁ እና ሌታሲ አብረን ፑሽ እናድርግ የሚለውን ነው ለመመለስ ሞክረው። እንዳልሹ እንግዲህ ኮፋሲሊቴተር የለም ለኮርሱ፣ ግን ያው ፍስሐ ያገዘኝ ነው። ያው ኢለርኒንግ ኮኦርዲኔተር ነው። ኮፋሲሊቴተር ባይሆንም ኦፊሻሊ ግን ኮፋሲሊቴተር ያስፈልገዋል። ኮርሱ በጣም ኢንቴንሲቭ ነው። ባይዘወይ የኔን ኤክስፒሪየንስ ነግራቸዋለሁ። አሁን ይህ እናንተ የምትወስዱት ኮርስ እኛ በ1 ዓመት የወሰድነው ኮርስ በጣም ተጨምቆ ነው ወደ 3 ወር ተቀይሮ እየወሰዳችሁ ያላችሁት እና በጣም ታይም ኢንቴንሲቭ ነው፣ ጊዜ የሚወስድ ነው፣ እንትናችሁን የሚጠይቅ ነው። ይሄ በጣም ማንበብ የሚጠይቅ ጊዜያችሁን የሚወስድ ነገር ነው እና ግን ለሱ በቃ መበርታት ነው፣ ቆርጦ መነሳት ነው ብዬ አስባለሁ። ቢኮዝ አት ኤንድ ኦፍ ዴይ ፐርሰናሊ ነው የእናንተ ፕሮፋይል የእናንተ እንትን ነው የሚቀየረው እና እሱን እያሰባችሁ ሲቀጥል ደግሞ ያው ተቋሙንም
እንደ ሀገርም በጣም ጥቂት ነው ኢንስትራክሽናል ዲዛይነርስ ያሉት እንደ ሀገር። አሁን ዓለም እየሄደችበት ያለው አቅጣጫ ደግሞ እንደዛ ነው። ስለዚህ በሱ መበርታት ይሻላል እንደሱ እያሰቡ የነ ተስፋዬ ተስፋዬ ወጥቷል፣ ግን ምናልባት ሪከርድ ስለምናደርገው የአስቱ ማይክሮሳይት ዳውን አድርጓል አሁን ላስት 2 ዴይስ ማለት ነው። እና ሪፖርት አድርገናል እዛ አይሲቲዎች ትምህርት ሚኒስቴር ጋር ያሉ አይሲቲዎች እነሱ ኢንቴንሲቭሊ እየሰሩበት ነው። ሆፕፉሊ ኔክስት ምናልባት ነገ ይፈታል ብዬ አስባለሁ። ቅድምም እያወራን ስለነበረ ከትምህርት ሚኒስትሮች ጋር ማለት ነው። ዶክተር መኮንን የሚባል አለ የእነሱ ኢለርኒንግ ኮኦርዲኔተር ነው። እሱም በጣም እየሰራ ነው። የራሱ የአስቶዎችም አይሲቲዎች እየሰሩ ነው እና ማይክሮሳይት ዳውን አድርጓል። የሆነ ኢንተራፕሽን አለ። አሳይመንት እንግዲህ ዲው ዴትም መጨመር ካለብን እንግዲህ በርደኑ ስቲል እነሱ ላይ ነው የሚሆነው። ግን በቃ ይሄ አጀማመር ላይ ሁልጊዜ ቻሌንጅ አለ። እንደ ቻሌንጅ መቁጠር ነው የሚያስፈልገው። ያው ኮርሱ ዋይድ ነው የሚል ነገር ተስፋዬ አንስቷል። ምንም ጥርጥር የለውም። በጣም ዋይድ ኢንቴንሲቭም ነው። አንዳንድ ክሬዲት ያው የተወሰኑ ክሬዲት አወር ኮንሲደር ተደርጎላቸዋል ይህን ኮርስ ለሚልክ እንደ ኤችዲፒ አይነት ማለት ነው። በቂ አይደለም። እሱም 6 ክሬዲት አወር ይሁን እያልን እየገፋን ነው። ቢኮዝ ተመጣጣኝ አይደለም። ከእሱ ጋርም ቢሆን እሱ የሚስተካከልበት ሁኔታ ይኖራል። ግን ለጊዜው 3 ክሬዲት አወር ኦፍ እንደሆናችሁ ነው እኔ የማውቀው። በተረፈ ግን ይቺ ዲው ዴቷ ላይ ንጉሴ ያነሳት መልሼ አድሬስ ላድርጋት ዘንግቻታለሁ ቅድም። ያው ሐሙስ የመጀመሪያ ኢኒሺያል ፖስት ነው የምታደርጉት ዲስከሽን ፎረምን በተመለከተ ማለት ነው። እሁድ ግን የመጨረሻዋ ዲው ዴት ናት ማለት ሌሎች ፒሮቻችሁን ሬዞኔት ሪፍሌክት የምታደርጉት ላይክ እስከ እሁድ ባለው ሪፍሌክት ማድረግ ትችላላችሁ። ኢቭን ሴም ዴይ ሐሙስ ላይ መታችሁ ፖስት ስታደርጉ ሌሎች ኮሊኮቻችሁ ፖስት ያደረጉትን አሳይመንት እናንተ ሪፍሌክት ማድረግ ትችላላችሁ። እሁድ ድረስ መጠበቅ አይጠበቅባችሁም። እሁድ ዴድ ላይ ነው ሪፍሌክት የማድረግ ዴድ ላይ ነው እና ሬዞኔት ካደረጋችሁ ዘዴይ ሰሚት ያደረጋችሁ ቀን የሁለት የሶስት ሰው ስም መልሳችሁ ሰሚት ማድረግ ትችላላችሁ። እሁድ መጠበቅ አይጠበቅባችሁም ለማለት ነው። ኢንዲቪጁዋል አሳይመንት ያው ለኢንዲቪጁዋል አሳይመንትም በተመሳሳይ ማለት ነው። እሁድ ነው ዲው ዴቱ የመጨረሻው ዲው ዴት ነው እንጂ ከዛ በፊት ከጨረሳችሁ ሰሚት ማድረግ ትችላላችሁ። ባይዘዌ ቀድማችሁም አሳይመንትን መስራት ትችላላችሁ። የግድ ሳምንቱን ጠብቁ ምናምን ማለት አለ። ኦፕን ነው ሲስተሙ እንዳያችሁት ማለት ነው። ሰልፍ ፔስድ ነው። በጣም ፈጣን የሆነ ሰው ጊዜ ያለው ጊዜው መጠቀም የሚችል ሰው በጊዜ ሰርቶ ሰሚት ማድረግ የሚችልበትም ኦፕሽን አለ ማለት ነው። ስለዚህ እንደዛ ብትወስዱት አግኝተኝ ከሆነ ንጉሴ፣ ሌሎቻችሁም ዲውዴቱን በተመለከተ እንደዚህ ያው በዩኒቱ ብትሄዱ የተሻለ ነው። እንደዛም ነው ዲዛይን ተደረገው። ግን ደግሞ አንዳንድ ሰው ፈጣንም ስለዚህ በራሱ ፔስም መሄድ ይችላል። ኤርሊየር ዳን ኤክስፔክትድ ታይም መጨረስ የሚችልበት አጋጣሚ አለ እና ሰልፍ ፔስድ 12 ሳምንቱ ኖሚናል ማለት የተቀመጠ እንትን ነው። ከዛ በፊትም አሳይመንቱን ሰሚት አድርጎ ፈጥኖ የሚሄድ የሚችልበት አጋጣሚ አለ ማለት ነው። ግዴታ አይደለም የግድ ሳምንት ጠብቁ ምናምን። ግን ያው ዲውዴት ስለሆነ ያው ኢንድ ማድረግ ባለበት ሰዓት ኢንድ ማድረግ ስላለበት ነው ሲስተሙ ሸዳውን ስለሚያደርግ ማለት ነው። ስለዚህ ቀደም ያላችሁ መሄድ ትችላላችሁ የሚለውን ብትወስዱት ነው። እንግዲህ አድሬስ አድርግ ያለው ብዬ አስባለሁ። ምናልባት 5 ደቂቃ ነው ያለን። እችን 5 ደቂቃ ለእናንተ ልስጥ፣ ጥያቄ ተጨማሪ ካለ። ዶክተር ቅጣው አይቻለሁ ስትገባ። ዶክ ሌት ሆነን የመጣኸው ያው ዲስከስ ያደረግናቸው ዛሬ ኮርሱን በተመለከተ ያለበት ፕሮግረስ፣ ከኮርሱ ኤክስፔክቴሽኖች ምንድን ናቸው የሚልና የተነሱ አንዳንድ ዳውቶች ቻሌንጆችን ነው ዲስከስ ያደረግነው። ምናልባት የምታነሳው ጥያቄ ካለ ሌት ሆነ ስለገባ ለአንተ ልስጥ ዶክ። ዶክተር ቅጣው ይሰማል? ኦኬ ሰማኝ ይሆናል እንግዲህ። ሌላ ሚኒስ አለ? እሺ ግባ። አሁን ይሰማል? ይሰማል ዶክ። ኦኬ ማይኳ ኦፍ ሆናብኝ ነበረ እና እንትን ሶሪ ዘግይቼ ነው እንትን ያየሁት እንትኑ ሳልከፍት በጣም ይቅርታ። እስቲ እንትን ባለፈው ኤክስፔሪንስ ያደረኩት እንትን ነበረ
ኮሜንት ምንድነው ያረኩትን ኔሞች ምናምን ሊስት ማድረግ አለብህ ይላልና እዛ ላይ የለም ቴክስት ቦክስ አለ። እዛ ቴክስት ቦክስ ላይ አስገባ ይላል፣ ግን ቴክስት ቦክሱ የለም። እንደውም ስክሪንሾት አድርጌ እየነበረ ባለፈው እሱ እንዴት ነው? አሁንም እንደዛው ነውና የኔ ብቻ ነው ወይስ ምንድነው አላውቀው ብዬ ኦኬ ዶክ ምንድነው? ባለፈው እንዲሁ በአካል ነግረኝ ይሆን ፖስት አድርገው ይሆን ግሩፕ ላይ አላየሁም። ዲውዴቱ ካለፈ ቴክስት ቦክሱ አትኖርም። ምክንያቱም ሲስተሙ ዲውዴቱ አልፏል እና ብሎ ሸዳውን ያደርገዋል። አንተም ፔስት ማድረግ ቦክሷም አትኖርም። አሁን ግን ኤክስቴንድ ስላደረግ ነው ይኖራል ብዬ አስባለሁኝ። መልሰ ቼክ አሁንም እንደዛ ከሆነ ቆይ እስቲ ምናልባት ሼር ላድርግና ስክሪኔን አንድ አይነት ፔጅ እንድንሆን አይ ቲንክ ዩኒት 1 ነው እያወራን ያለ ነው። ይሄ ዲስከሽን ፎረም አሳይመንት ነው። ሎድ እያደረገ ስለሆነ ነው። እነዚህ ቦክሶች ማለት ነው። ሪስፖንስን እዚህ ጋር ፔስት አደርጋለህ። ይቺ ናት የለችም እያልከው ያለው አሁን የምናወራው ሴም አይነት ኮርስ ሼል ስለሆነ ይቺ ክፍት ናት፣ መኖር አለባት። ዲውዴቷ አልፋ ዲውዴቷ ኦኬ በቃ ነገ ስንገናኝ ፊዚካሊ እንትናለን መኖር አለበት። ዲውዴቱ ኤክስቴንድድ ስለሆነ መኖር አለበት ባይነ ይሄው ኮርስ ሼል ነው። አንተ ጋር ያለው አንድ አይነት ማይክሮሳይት ስለምንጠቀም ክፍት ነው ለኔ፣ ለአንተም ክፍት መሆን አለበት። ሰሚት ካላረክ ማለት ነው። ነገ ያኛውን ሰሚት አድርጌያለሁኝ ከእንትኑን ማለት ነው። ሪስፖንሱን ሰሚት አድርጌያለሁ። ከዛ ይሄ ኔም ምናምን እኔ ቀኑ ከማለፊ ማለት ሰዓቱንም ከማለፉ በፊት ነበረ እንትን ያልኩት። ከዛ የለም እና እንትን አልኩና ያው ሰዓቱም አክቹዋሊ የሄደው ነበር ወደ 3 ሰዓት ነው 4 ሰዓት አካባቢ ነው እንትን ፖስት ያደረኩት የነበረ። ከዛ በኋላ 5 ሰዓት ይደርሳል አይ ቲንክ፣ ግን ከመድረሱ በፊት ነበረ አይ ቲንክ። ለማም እንደዛ ኤክስፔሪየንስ አድርጌያለሁ ብሎ ነበረ። ስለዚህ በአካል እንትን እላለሁ። እሺ ሌላ ጥያቄ አለ ዶክ? ሌላው ግልጽ ነው፣ ጥሩ እየሄደ ነው። እሺ መልካም። እሺ ሰዓታችን በጣም ስለገፋች በጣም ነው የማመሰግነው ሁላችሁም። ሌሎች በየጊዜው ምናልባት በየሳምንቱ ወይ በየ15 ቀኑ እንደዚህ ቨርቹዋል እየተገናኘን ከዋትሳፕ ግሩፕ ላይ ደግሞ ያው ድሮፕ አድርጎ እንትን ካለ አንዳንዴም ደውሉ፣ ችግር የለም ዲስከስ እናደርጋለን። በተረፈ በርቱ ለማለት ነው ፈልገው። መልካም አዳር ሁላችሁ። እናመሰግናለን። እሺ ደህና ደሩ። ቻው